ሙሳሴ ነው ሰርቪስ ሚል ረማኑ ደም ጦሴ ነው ሰድ ከየት ታገኛለህ? እግዚአብሔር ማለት ብረት ምጣድ እኮ ነች እቺ የጋለ ብረት ምጣድ እኮ ነች። አንተን ለብላቢ እስቶብ ለበለብከኝ እንደ ሸንኮራ መጥጥከኝ። እኔ ምን እንደሚመስለኝ ታውቂያለሽ? አንቺን የሚያገባሽ ሰውዬ ብዙ ግፍ ሰርቶ እግዚአብሔር ቆይንንማ ቆይ አውቃለሁ ብሎ አንቺን ከዛ እንደ ቅጣት የአንቺ ባል የሚያደርገው ይመስለኛል። ብዙ ኃጢአት ስለሰራ ሊቀጣው አይደለም። ያሳዝነኛል። እግዚአብሔር ለምን ብዙ ቅጣት እያለ እግዚአብሔር አንዳንዴ ብዙ ቅጣት እያለ ለምን በዚህ ደረጃ ሊቀጣው እንደሚያስብ ምን ቢሰራ ምን ፈልገህ አንዴ ለአጎቶች እዛ ጠቁር ዶሮ እያሳሰር እርግጠኛው እኔ ቁጭ ብሎ ባልሽ የወደፊት ባልሽ አራጣ እያበደረን እርግጠኛው በዚህ ሰዓት ላይ አራጣ እያበደረን እሱ ፈልጋለህ። አንተ ጠንቋይ ቤት የምትመላለሰው እሱ ፈልጋ አንዴ ካብት ንፍጣም አትበይ ጅል። እርግጠኛ ነኝ እኔ ሀንግ እየሰራ ነው የወደፊት ባልሽ። እርግጠኛ ሰው እያወጋ ስራ ነው። ቁጭ ብሎ ዘመናዊ እንትን አይደለም እንኳን ስራ እየሰራ ስራ ነው ብላ ነው የምታምነው እሷ። ስራ ነው ብላ መስራት ከኋላ ስራ ነው ብላ ነው የምታምነው። የወደፊት ባሏ ምን አይነት ሰው መሰላችሁ? ሰው ሀንግ ሊሰራ እንዲህ ሊወጋ ሲል ይኸው ንስጥ አትውጋን ሲሉት አይ እኔ ሳልሰራ መብላት አልወድም ብሎ የሚወጋ ባናው ባህል እንዲህ ብሎ ከዛ ማንም ሰው እንዳያገባኝ አድርጎ ከዛ ላይ ያገባኝ አልሞትም። ቆሜ እቀራለሁ። ቢስሚላ ቆሜ እቀራለሁ። እንደውም እዚህ ላይ ይሄንን ላይቭ ላይ ጸባይሽን ብትቀይር ይሻል። ባል የምታገኝ አይመስለኝም። በዚህ የቀረችው ሴት እሷ ብቻ ብትሆን አዳነች ምድር ላይ እኔ እና እሷ እንኳን ብንቀር ምድር ላይ ሌላ ሴት የለም። አበበች ጎበና ጋር እወስዳለሁ ልጅ በቃ አላገባም። እኔ እናንተ ብቻ በልቀር ምድር ላይ ከአንቺ ውጪ ሴት ባይኖር ጎረቤቴ እንድትሆን አልፈልግም። እንኳን ባሌ ጎረቤት እኮ ለመሆን ስታተስ የሚባል ነገር እኮ አለ። ስታተስ ጠንክሬ እየሰራሁ ነው። አንቺ ጋር ጎረቤት ያረብ ቢጠብቀኝ እኔ ደርሰንዬ ቴንኪ በጣም የደሃውዬ ነው ብለን ሰመን ይከብደኛል። በጣም ነው የማመሰግናችሁ ሁላችሁ ነው ጋይስ። አረ ሞም አረቻ ደቅ ወንድ መስዬ እኮ ነው የምመጣው። ሁሌ በርበሬ ስቀባና ከዛው ሳጠፊት የሆነ ጎረምሳ መስዬ ነው የምመጣው። ወላሂ ላዚም